በጥንታዊቷ ሮም ታሪክ ከንጋት እስከ ማታ በወፍጮ ድንጋይ ላይ ሲደክሙ ውለው በመጨረሻም ከእጃቸው መዳፍ ላይ ካለው የሥራ ማህተም በቀር ምንም ሳይዙ የሚያልፉ ምስኪን ሰራተኞች ነበሩ። ከጎናቸው ደግሞ እውነተኛ ኃይል የሚገኘው በላብ ጠብታ ሳይሆን ሀብትን በማስተዳደር ጥበብ ውስጥ መሆኑን የተረዱ ጥቂቶች ነበሩ። ይህ የጥንት ታሪክ ብቻ አይደለም፣ የዘመናችንን የኢኮኖሚ እውነታ እንጂ። ዛሬም በሚሊዮኖች የሚቆጠሩ ሰዎች ጠንክሮ መስራትን እንደ ብቸኛ የነጻነት ቁልፍ በመቁጠር የመካከለኛ ደረጃ ወጥመድ ወይም ሚድል ክላስ ትራፕ ውስጥ ተይዘዋል። የፋይናንስ ፈላስፋው ሞርጋን ሃውሰል ዘ ሳይኮሎጂ ኦፍ መኒ በተሰኘው መጽሐፉ እውነተኛ ሀብት ሰዎች የማያዩት ነገር ነው ይለናል። ሀብት ማለት ለይሉኝታ ያልተገዛ ቁሳቁስ እንዲሁም በማህበረሰቡ ጫና ውስጥ አምፀን ያሸነፍነው የውሸት ማንነት ነው። የዚህ ጥበብ እጥረት ነው አብዛኛውን ማህበረሰብ ሌሊት ሲተኛ እንኳን በማይታዩ የፋይናንስ ሰንሰለቶች አስሮ የሚያቆየው። ዛሬ ወደ እውነተኛ የፋይናንስ ነፃነት እንዳትጓዙ የገደቧችሁን እነዚህን 5 ሰንሰለቶችን እንበጣጥሳለን። ጠንክሮ ከመስራት ባለፈ ገንዘብን በጥበብ በማዘዝ እውነተኛ የሀብት ግንባታ የሚቻልበትን ስልታዊ መንገድ እናያለን። የመጀመሪያው አስከፊ ወጥመድ የኑሮ ዘይቤ በዝምታ መለጠጥ ነው። ገቢያችን ወይም የሥራ ደረጃችን ሲያድግ ወጪያችንም አብሮ ይለጠጣል። የተሻለ መኪና፣ ትልቅ ቤትና ውድ ምግብ ቤቶች መታየት እንጀምራለን። ትህትና የተሞላበትን የቀድሞ ማንነታችንን ትተን አቅማችንን ከልክ በላይ የምንወጥረው ማንም አስገድዶን ሳይሆን በማህበረሰቡ የይሉኝታ ሰንሰለት ተተብትበን ነው። ሰው ምን ይለኛል በሚል ፍርሃት ብቻ የውሸት የስኬት ምስል እንገዛለን። የማናውቃቸውን ሰዎች ጭብጨባ ለመግዛት ስንል የጨመረውን ገቢያችንን በሙሉ ለሚበላ እይታ በመዋል የራሳችንን እውነተኛ ነፃነት አሳልፈን እንሰጣለን። የነገዋን ሉዓላዊነታችንን ዛሬ ሰዎች ለሚሰጡን ጊዜያዊ ዕውቅና ስንለውጣት ምንም ያህል ጠንክረን ብንሰራ የፋይናንስ ሰላም አድማስ ለዘላለም እየራቀን ይሄዳል። ከይሉኝታ ወጥመድ ቀጥሎ ሕይወታችንን ጠፍንጎ የሚይዘው ሁለተኛ ሰንሰለት የወለድ አዙሪት ነው። ብድርና ዛሬ ግዛ ነገ ክፈል የሚሉ ማባበያዎችን በመጠቀም የነገን ጊዜና ጉልበት ዛሬ ላይ አምጥቶ የመጠቀም አሳሳች ምቾት ውስጥ እንወድቃለን። የነገዋን ነፃነታችንን አሳልፈው በሚሰጡ ውሎች ላይ ፊርማችንን በማኖር ዕዳውን እንደማይላቀቅ መድህቅ በላያችን ላይ እናከብደዋለን። ጊዜያዊ ለሆኑ ፍላጎቶች ስንል የወደፊቱን ላባችንን የምንሸጥበት ይህ የወለድ አዙሪት በእርግጥም የዘመናችን ዘመናዊ ባርነት ነው። እያንዳንዱ የሚወጣው ፀሐይ አዲስ የድካም ቀን ይዞልን ሲመጣ ድካማችን የራሳችንን የሀብት ሕንፃ ለመገንባት ሳይሆን የዕዳ ጌቶቻችንን ለማበልጸግ ይውላል። እውነተኛ ነፃነት ከውጫዊ ቁጥጥር ነፃ መሆን ሆኖ ሳለ ማለቂያ ለሌለው ክፍያ ራሳችንን አሳልፈን በመስጠት የነፃነታችንን ቁልፍ ለሌሎች እናስረክባለን። ከዚህ ዕዳ ሰንሰለት በስተጀርባ መፍትሄ ያላገኘ ጥልቅ የሥነ ልቦና ስቃይ አለ። በሥራ ቦታችን ከባድ ቀናትን፣ መርዛማ አካባቢዎችንና ባህላዊ ጫናዎችን ስንጋፈጥ ይህንን የውስጥ ሁከት ለማስታገስ ፊታችንን ወደ ገበያ እናዞራለን። በማህበራዊ ሚዲያ የምናያቸው የሌሎች ሰዎች ሕይወት የሌለንን ነገር እንድንመኝና በስሜት ተገፋፍተን ያልታቀደ ግዢ እንድንፈጽም ይገፋፉናል። በውስጣችን ያለውን የዓላማ ባዶነት ቁሳቁሶችን በመሰብሰብ ለመውላት እንሞክራለን። ነገር ግን ይህ ስሜትን ተከትሎ የሚደረግ ግብይት ህመሙን ለቅጽበት ብቻ የሚያጠፋ አደገኛ ማደንዘዣ ነው። ለረጅም ጊዜ ግን ደግሞ ጥልቅ የሆነ የጸጸት ስቃይ ይፈጥራል። ህመሙን ከፈጠረው አካባቢ ነፃ ሊያወጣን የሚችለውን ውድ ካፒታል ያማጥጣል። የነፃነት መሳሪያ መሆን የነበረበትን ሀብት ጊዜያዊ በሆኑ ማራኪ ነገሮች ላይ ማጥፋታችን እጅግ አሳዛኝ ንጻት ነው። አራተኛው እኛን የሚያስረን ሰንሰለት ደግሞ ምንም አላደርግም በሚል ፍርሃት ውስጥ መደበቅ ነው። አብዛኛው ሰው ኢንቨስት ለማድረግ በቂ ገንዘብ የለኝም ብሎ ያስባል። ደህንነት የሚገኘው ምንም ባለማድረግ ውስጥ ነው ብሎ በማመን ወደ ባለቤትነት ዓለም ለመግባት ይፈራል። ነገር ግን ትልቁ አደጋ ያለው ኢንቨስት በማድረግ ሳይሆን ኢንቨስት ባለማድረግ ውስጥ መሆኑን አይገነዘቡም። የዋጋ ግሽበት፣ ያ የማይታየው የኢኮኖሚ መዳከም ኃይል በባንክ የተቀመጠውን ገንዘባችሁን በጸጥታ ይበላዋል። የመግዛት አቅሙንም በየቀኑ ይሰርቀዋል። ይህንን ለመቋቋም ለገንዘብ ከመስራት ወጥቶ ገንዘብን ወደ ማዘዝ መሸጋገር የሊቨሬጅ ጥበብን መረዳት ግድ ይላል። ካፒታልን አቅጣጫ በማስያዝ ራሱን እንዲያበዛ ማድረግና ያልተጠበቁ የኢኮኖሚ አውሎ ነፋሶችን የሚቋቋም ምሽግ መገንባት በተግባር የሚገለጽ እውነተኛ የሀብት ፍልስፍና ነው።
የእነዚህ ሁሉ የተዘረዘሩት የፋይናንስ ችግሮች ዋነኛው መሰረት አምስተኛው ልማድ የሆነው የገንዘብ እቅድ ማጣት ነው። ግልጽ የሆነ የፋይናንስ ግብ አለመቅረጽና ስለ ሀብት አስተዳደር ራስን አለማስተማር ሁልጊዜም ባለበት እንዲረግጡ ያደርጋል። የፋይናንስ ዓለም የራሱ የሆነ ጥብቅ የጨዋታ ሕግ አለው። የራሱ እቅድ የሌለው ሰው በማያውቀው መንገድ የሌሎች ሰዎች ችግር ሰለባ መሆኑ አይቀሬ ነው። ይህንን ስር የሰደደ የድህነት ወጥመድ መስበር ግን የአስተሳሰብ አድማስን በከፍተኛ ደረጃ መቀየርን ይጠይቃል። ከአፍንጫ ስር ካለው ጊዜያዊ ደስታ ባሻገር የማየትን ጥበብ፣ የማህበረሰቡን ጫጫታ ወደ ጎን የመተው ብቃትንና ራስን በብረት የጠነከረ ዲሲፕሊን የመግዛት ኃይልን ማዳበር ማለት ነው። እውነተኛ ሀብት የሚገነባው ከፍጆታ ዕቃዎች ጩኸት ርቆ የአሁኑን ጊዜያዊ ስሜት በመተው ለወደፊቱ ጠንካራ ማንነት ቅድሚያ በሚሰጡ የማይታዩ ውሳኔዎች ነው። እስከዚህ ደቂቃ ድረስ በትዕግስት የቆያችሁ የፋይናንስ ሕይወታችሁን ከስር መሰረቱ ለመቀየር ዝግጁ ናችሁ። እንዳየነው እነዚህን 5 ልማዶች መስበር አስተሳሰብን በስልታዊ መንገድ በጥልቀት መቀየርን ይጠይቃል። እውነተኛ ነፃነት የሚመጣው ካፒታልን በማዘዝና በስሜት የመገፋፋት ፍላጎትን በብረት ዲሲፕሊን በመቆጣጠር ነው። እነዚህን የፋይናንስ እንቅፋቶች አፈራርሰን የይሉኝታን ሸክም ከጫንቃችን ላይ ስንጥል በኢኮኖሚ ማሽን ውስጥ ተዳፍኖ ከመኖር አዙሪት ነፃ እንወጣለን። ያኔ የየዕለት ላባችንን ከዕድሜ ልክ የእስር ቤት ቅጣትነት አውጥተን ለማይሰበር የትውልድ ግዛት መሰረትነትን እንቀይረዋለን። የገዛ ራሳችንን እውነተኛ የነፃነት ታሪክ መጻፍ የምንጀምረው ልክ በዚህ መልኩ ነው። ዛሬውኑ የውሸት ማንነትን ትታችሁ የራሳችሁን ግልጽ የፋይናንስ ካርታ አዘጋጁ። ይህን የሀብት ፍልስፍና የዘወትር ማንነታችሁ ለማድረግ ጤና ፋይናንስን ሰብስክራይብ በማድረግ የነገውን ሉዓላዊነታችሁን ዛሬውኑ በተግባር አውጁ። አብረን እንስራ፣ አብረን እንደግ።